የማርያም ኢየሱስን ሳትወልድ እምነቷ ምን ነበረ? ድንቅ መዛሙርቶች ውስጥ እምነታቸው ምን ነበር? እሱን ልታብራራልኝ ፈለኩት። እሺ በኋላ ላይ መልስላለሁ። የማንኛውም በደንብ አስተውሉ። እንግዲህ ምስክሮቹን ያበሳጫቸው ሊቀ ካህኑንም ያበሳጨው ምንድነው? እሱ በኃይል እንደሚመጣ በፍርድ እንደሚመጣ ሲነግራቸው ነው። በእስልምናው ኢሳ እንዳይሰቀል የተደረገበት ምክንያት ለምንድን ነው? ነቢያቶች ይገደላሉ። ኢሳ ያልተሰቀለበት ምክንያት ምንድን ነው? ኢሳ ያልተገደለበት ምክንያት ምንድን ነው? ክርስቶስ አስቀድሞ እንደሚሰቀል ነቢያቶች ያምኑ ነበረ። ነቢያቶች እንኳን ማርያምና ሐዋርያቶቹ አስቀድሞ ነቢያቶቹ ክርስቶስ እንደሚሰቀል እንደሚወለድ ያምኑ ነበር። ኢሳያስ 9:6፣ ኢሳያስ 7:14፣ ኢሳያስ 53 ክርስቶስ እንደሚወለድ እንደሚሰቀል ያምኑ ነበረ። እነ ዳዊት መዝሙሩ ላይ 2:110 ላይ በክርስቶስ መሰቀል መወለድ ያምኑ ነበረ። እምነታቸው በክርስቶስ ነበረ። እምነታቸው ግን ምን ነበር? ያምኑበት ነበር። እንደሚሰቀል ያምኑ ነበረ። በእርሱ ያምኑ ነበር። አስቀድሞ የነበሩት ገና አልተወለደም እኮ ምን ብለው ያምናሉ አልኩ? ምን ብለው ያምናሉ አልኩ? ማይክን አንሳ። ምን ብለው ያምናሉ? ምን ብለው ያምናሉ አልኩ? እኔ ጋር እየተቆራረጠ ነው። እስኪ እየተቆራረጠ ነው። ድገምልኝ። እንደሚወለድ ያምኑ ነበር ነው ያልከኝ። እንደሚወለድ እንደሚሰቀል። አሁን እኔ የእሷንም እምነት ነው እየጠየቅኳለሁ። ከዛ ድንቀ መዛሙርቶች ውስጥ እምነታቸው ምን ነበር? ደቀ መዛሙርቶቹ እሱን ነገር በሰፊ አብራራልኝ። ካዳምጠሽ ነቢያቶቹ አስቀድመው ክርስቶስ በስጋ መጥቶ ሎክ የአብ ልጅ በስጋ መጥቶ እንደሚያድናቸው የሚረብሽ ድምፅ አለ። ሜታርክ ደቀ መዝሙርቶቹ አብረውት ያሉት ስለሆነ ብዙም እንትን አይልም። ከደቀ መዝሙርቶቹ መለስ አድርጌሃለሁ። ማንጋ አስቀድመው የነበሩት ነቢያቶቹ በስጋ መጥቶ እንደሚያድናቸው፣ እንደሚወለድ፣ እንደሚሞት፣ ሞቱን በሞት እንደሚሽርና ሕይወትን እንደሚሰጣቸው አስቀድሞ ተስፋ ሲያደርጉ ነበረ። ያምኑበት ነበረ። ያምኑ ነበረ። እምነታቸው ተስፋ በማድረግ የነበረ አማኞች በሱ ነበሩ። ለምሳሌ ከዚሁ ከፍርድ ካበቃው ጋር አይሁዶች እንዲወግሩት፣ አንተ የጠየቀን ጥያቄ በተያያዘ እንዲወግሩት ምክንያት ከሆነበት አንዱ አስቀድሞ መኖሩና የአብ ልጅ መሆኑ በመናገሩ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 8 አንዴ ክፈትልን፣ ቁጥር 57 አካባቢ። ኦኬ አባታችሁ አብርሃም ኦኬ ዝቅ አድርገው እስኪ ኦኬ ዝቅ መለስ አድርገው አንዴ መለስ አድርገው ቁጥር 54 አካባቢ አድርግልኝ እስኪ። ኦኬ እንደዚህ አላቸው ክርስቶስ አንተ ማነህ? አልተወለድክም እኮ ዋንዴ እንደጠየቀኝ አሁን አልተወለደም እኮ ሳይወለድ እንዴት ያምናሉ እንዳለኝ አይሁዶችም ይሄ ጥያቄ ነበር አይምሯቸው ውስጥ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። እነሱ እያዩ ያሉት የስጋ ልደቱን ነው እያዩ ያሉት። ክርስቶስ ሁለት ልደቶች አሉት።
አይሁዶቹ እየተረዱ ያሉት እያዩ ያሉት ከማርያም የተወለደውን ክርስቶስን እሱን እያዩ ያሉት የመጀመሪያው ልደት ከአብ የተወለደውን አላወቁም። ልክ ዋንዴ እንደጠየቀኝ ማለት ነው። ስለዚህ ጥያቄያቸው ሁሉ የሚጀምረው የሚጠነስሰው ከማን ነው የሚሆነው ማለት ነው? ከማርያም ከተወለደ ብቻ ህልውናው እዛ ጋር ብቻ ነው ብለው ስለሚያምኑ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያት ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ ዋንዴ አንብበው ይህን ክፍል ምን ይላል? የሚያከብረኝ ማን ነው ይላል? ዋንዴ አንብበው ይህን ክፍል እኔ ጋር የትኛውን ነው ይሄ የተከፈተ ቀይ የበራበት? የሚያከብረኝ እናንተ አምላካችን ብትሉት ለእኔ ምንድን ነው ይላል? አባቴ ነው። በዋባዝ አለ አባት መባል ይችላል? አይ አሁን ለእኔ ያልገባኝ ነገር ምን መሰለህ? አይቆይ አሁን ማርያም እኔ ክርስቲያን ነኝ ብላ ያገለጸችበት ቦታ የቱ ጋር ነው? ድንቅ መዛሙርቶች ውስጥ የቱ ጋር? ይሄንን ይሄን አብራራልኝ። ይሄ ነው ያልገባኝ ጥያቄ፣ ይሄ ነው። ይሄን በሰፊው አብራራልኝና ስለዚህኛው እንመጣበታለን። እሱ ከተወለደ በኋላ የተጻፈውን እንመጣበት። ኢዴት ነው እናታችሁ። የሙስሊም ጭንቅላት በቃ ሁሌም የዶሮ ጭንቅላት ነች ያለቻቸው። አዳምጥ ቅድሚያ። ድንቅ መዝሙር የሚባል ደግሞ የለም ወንድማችን። ሳክል ቢያንስ ጥያቄ ከመጠየቅ በፊት ቶለሬት አድርጌ ማዳመጥ እኮ እንዳንተ ደደብ ላለመሆን ብዬ ነው። በደንብ አስተውሉ። ስለዚህ ከክርስቶስ መወለድ ጅማሮ ነው ሁሌም ጥያቄያቸው ነበረው። ከዛ ብቻ የሚጀምር ከሆነ አስቀድሞ የነበሩት እንዴት ነው የሚል ኮንሰፕት ስላላቸው ነው አይሁዶቹ። ስለዚህ እሱ ሲመልስ ክርስቶስ ሲመልስ ምን አላቸው? ኢየሱስ መለሰ አለም። ውዶች በደንብ አስተውሉ። የሙስሊም ጭንቅላት ምን ያህል ድድብና የተጠናወጠው እንደሆነ ታዘቧቸው በዛው። ኢየሱስ መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው። ምክንያቱም በአይሁዶቹም ሕግ መሰረት ምን አለ? ስለ ራሱ ሰው ራሱ አይመሰክርም፣ የሚመሰክርለት ሌላኛው ነው። ስለ ራሱ ቢመሰክር በእነኛ በአይሁዶቹ ሕግ መሰረት ተቀባይነት የለውም ምስክርነቱ። እኔ እንደዚህ ነኝ፣ እኔ እንደዚህ ምናምን ቢል ተቀባይነት የለውም። ለዛ ነው በእነሱ ሕጋቸው መሰረት ሌላ አካል ነው ይመሰክርልህ። የሚያከብረኝ እናንተም የምትሉት አምላካችን የምትሉት ለእኔ አባቴ ነው አላቸው። አይሁዶቹ የሚያውቁት ከማርያም የተወለደውን ክርስቶስ በስጋ የመጣውን ጅማሬው እዛ ጋር ብቻ ነው። አስቀድሞ ከአብ የተወለደውን አያውቁትም። ከአብ መወለዱን አያውቁም። ዓለምን የፈጠረ ሁሉን ያስገኘ ሁሉን የፈጠረ ማርያምንም ያስገኘ መሆኑን አያውቁም። ለዚህም ነው ጥያቄያቸው አንተ የማርያም ልጅ ስትሆን አንተ ዮሴፍ ልጅ ሳትሆን ብለው የሚጠይቁትም ለዛ ነው። እንዳለ የሙስሊም ጭንቅላትና ጥያቄዎች አይሁዶች ጠይቀውት ክርስቶስ መልሶታል። የሙስሊሞች ጭንቅላት እንዳለ ሴጣን ፖሰስ ስላደረገው የሚያውቁት ፊደል ነው። እንዲህ የሚል ቃል እንደሚል ቃል ነው የሚያውቁት። ምክንያቱም አምላካቸው አላህ ብለው የሚያምኑት ጭንቅላት ስለሌለው በቁርአንም በአዲስ ውስጥም ጭንቅላት አለው ተብሎ አልተጻፈ። በእነሱ ሎጂክ መሰረት የሆነ ነገር ካልተጻፈ አርጉመንት ፍሮም ሳይለንስ ይባላል። ኤግዛክትሊ አንተ እንደምትፈልገው ቃል ከሌለ የለም ማለት ነው። ስለዚህ አላህ አንድም ቦታ ላይ ጭንቅላት አለው ተብሎ አልተጻፈ። ስለዚህ ጭንቅላት የሌለው አካል ነው የሚሆነው። እግር አለው ተብሎ ተጽፏል፣ ጣት አለው ተብሎ ተጽፏል። የአይሁዶች ጥያቄ ሁሌ የሚጀምረው የስጋውን ልደት ብቻ መሰረት አድርጎ ነው። ስለዚህ ክርስቶስ ሲመልስላቸው ግን የእነሱ አምላክ ለእሱ አባት የባህሪ ልጁ መሆኑን ከነገራቸው በኋላ አይሁዶቹ ምን አሉ? ከፍ አድርገውን ቁጥር 6 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ አየም ደስም አለው አላቸው። ግራ ገባቸው። አሁን ከፍ አድርገው አይሁድም ገና 50 ዓመት ያልሞላህ አብርሃምን አይተሃል አሉት። አንድ ሰው
ገና 50 ዓመት ሳይሞላው 1000 ዓመት ያለፈን አካል አይቻለሁኝ አስቀድሜ ከሱ በፊት ነበርኩ ሊል አይችልም። እኔ አሁን ተነስቼ ዛሬ አፄ ቴዎድሮስ ሲወለድ አለሁኝ ብል ወይንም ደግሞ አድዋ ላይ እነ ሚኒሊክ ሲዋጉ አለሁኝ ብል ማይሆን ነገር ነው። ገና እድሜ ሲሰላ 50 ዓመት ያልሞላኝ ሰውዬ ከ100 ምናምን ዓመት ያለፈን ታሪክ ነበርኩኝ ብል አይሁዶቹ አሁን ግራ ገባቸው። ምክንያቱም ጅማሬ እድሜ ሲቆጥሩ እነሱ ከማርያም የተወለደውን ልደት ብቻ ነው እያሰቡ ያሉትና ከኋላ ግን ነግሯቸው ነበር። እናንተ አምላካችን የምትሉት ለእኔ አባቴ ነው፣ ስለዚህ የባህሪ ልጁ እንደመሆኔ ዓለምን የፈጠርኩ ነኝ እያላቸው ነበረ። ከአብ አስቀድሞ መወለዱን ነግሯቸው ነበር። ከዛስ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ዘር ሲቆጠር ግን እኮ ማቴዎስ ዘር ሲቆጥር ምዕራፍ 1 ላይ ጳውሎስም